በእናትሽ ማትቀሰቅሽኝም ነበር ተኝቼ ረፈድኩ። ስተኛ እኩል ሌሊት አልፏል። እንዴት ብዬ ነው ታዲያ መቀሰቀስ? አይ ብትቀሰቅሽኝ ጥሩ ነበር። ትሰማኛለህ ባልየው? ሁሉም ነገር የሚኖረው አንተ ስትኖር ነው። ራስህን እየጎዳ ምንም ነገር እንድታረግ አልፈቅድልህም። እሺ ቃል እገባለሁ አለቃ። እኔ ራሱ እኮ ስትናፍቀኝ እያገኘሁህ አይደለም። ታውቃለህ ምንም ጊዜ እየሰጠኸኝ አይደለም። አሁን ስራ በጣም በዝቷል። ሰው ሁሉ ቤቱን እየሰራ ነው። እቺን አንድ ወር ብቻ ከዛ በኋላ ሙሉ ጊዜ አንቺ ጋር ነው ማለት። ይሄ ወቅት እንዴት እንደናፈቀኝ። ትንሽ ጊዜ ብቻ እቺ የሥራ ውጥረት ቅልል እስክትል። እሺ በቃ ቁርስ ላቅርብልህ? አረ ረፍዷል አልበላም። መሄድ አለብኝ ረፍዷል። እንዴ እራትም እኮ አልበላህም። ግዴ ለምዛ በላለሁ። ቻው። ቆይ ምን ማለት ነው? ቁርስም እራትም አለመብላት? እዛ ከማን ጋር እየበላ